በ22 ዓመቴ ራሴ ለማሻሻል 3 አይነት ስራዎች እሰራለሁ አንድ ካፌ ላይ ማለት ነው። እነዚህ 3 አይነት ስራዎች በአንድ ቀን እንዴት አድርጌ እንደማሳልፋቸው በዚህ ቪዲዮ የምናይ ይሆናል። ሰላም፣ ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ሬክስ እንተባላለሁ። እዚህ ዩቲዩብ ቻናል ላይ ሪአክሽን ቪዲዮዎች እና ዴይሊ ብሎግ ነው የማቀርበው። እነዚህ 3 ስራዎች በአንድ ቀን እንዴት አድርጌ እንደማሳልፋቸው በዚህ ቪዲዮ የማሳያችሁ ይሆናል። እንኳን ወደ 25ኛው ዴይሊ ብሎጋችን በደህና መጣችሁ። እስከ 24ኛ ቀን ዴይሊ ብሎጋችን ኖርማል ብሎግ ቪዲዮዎች ነበር ስታይ ነበራችሁ። ዛሬ ግን ለየት ያለ ብሎግ ነው ይዘን የመጣ ነው። ምንድነው ለየት የሚያደርገው ካላችሁ እስከ 24ኛው ዴይሊ ብሎጋችን ኖርማል ቪዲዮዎች ስታይ ነበር። ዛሬ ግን 2 አይነት ቪዲዮዎች ነው የምታዩት። የእረፍት ቀኔና የስራ ቀኔ ምን ያህል ልዩነት እንዳላቸው አብረን ሆነን ምን ይሆናል። እናንተ ሬት ማድረጋችሁ እንዳትረሱ። ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች ቪዲዮ ላይክ በማድረግ ጀምሩት። ምክንያቱም ልክ እንደናንተ ለአዳዲስ ሰዎች በቀላሉ እንዲዳረስ ማለት ነው። ቻናሉን ሰብስክራይብ በማድረግ የቲም ሬክስ አባል ይሁኑ። አብራችሁ ቆዩ፣ ተከታተሉ። አሁን ወደ ቪዲዮ ሌትስ ጎ። ጋይሶች ከቤት ወጥተናል። እዛው ያለው እግረ መንገድ ቲክቶክ ቪዲዮ ስራ አስቤ ነበር። የምሰራው ቪዲዮ ፕራንክ ምናምን ስለነበር ከኋላ ቦርሳ እንዳለ እያያችሁት ነው። እዛ ልብስ አለና ለስራ ፕራንክ ነበር ግን አልተሳካም። የሚቀርጠኝ ተዋጣ ምናምን ትቼ የመጣው ብቻ አሁን ፀጉሬን ልስተካከል ወደ ፀጉር ቤት እየሄድኩ ነው። ፀጉሬን ለምታየት በጣም ግርድፍ ብሏል፣ አርጅቷል በጣም። ከዛ አሁን ዜሮ ነው የምናደርገው ማለት ነው። ክላስ እናደርገዋለን፣ ከዛ ቀስ በቀስ እናሳድገዋለን ማለት ነው። አብራችሁ ቆይ ተከታተሉ። ሰብስክራይብ ያላደርጋችሁ ግን ሰብስክራይብ አድርጉ። ካም ኦን ጋይስ፣ አሁን ጉዞ ወደ ፀጉር ቤት ሌትስ ጎ። Still serving up the smile even when the world is heavy. Keep the motor running, keep the spiritual steady. Yeah. One day I will go to Rio de Janeiro. I will write my name on the beach. From there I will fly to Mexico. I will let my heart go in the music and the ፀጉር ቤት ነው ያያችሁት። አነስ ያለች ፀጉር ቤት ነች። ብቻ እንደዚህ አድርጎ ጽድት አድርጎ ሰርቶኛል። በጣም ምርጥ ነው። ለኔ ለእናንተ አላቅም፣ ኮሜንት ላይ ጻፉልኝ። አሪፍ ነው አይደለም የሚለው ማለት ነው። ሰው አሁን ቤት እንሄድና ሻወር አድርገን ምሳ በልተን ምናምን ወደ ጓደኛዬ እንሄዳለን ማለት ነው። የሆነ ጓደኛዬ ቀጥሮ ያለው ለማግኘት ወደ ገርጂ እንሄዳለን። ከዛ ያለው ባይብረን ይሆናል ማለት ነው። እስካሁን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ካም ኦን ጋይስ። እና ቀጣይ ደግሞ ፀጉሬ ማቆረጥ የምፈልገው ቦታ ማለት ደህና የሆነ ነገር እስከምናገኝ ድረስ የሆነ ፀጉር ቤት አለ በጣም ጎበዝ። ከዛ ደግሞ ቤስ ባርበር ኢን ኢትዮጵያ የሚል ሰው ታውቁታላችሁ መቼም ናቲ ማለት ነው። እሱ ጋር ሄደን እንቀርጻለን አንድ ቀን ደግሞ ብቻ እናየዋለን። እስኪ በፕሮሰስ ነው ትረስ በፕሮሰስ የሚባል ነገር አለ። ሰው አሁን ወደ ቤት እየሄድኩ ነው። ከዛ ቤት ሄደን እንዳልኳችሁ እናደርጋለን። ከዛ ወደ ጓደኛዬ እንሄዳለን ማለት ነው። ሌትስ ጎ። view is kind of blurry but I'm holding mother ladder. Yeah, the view is kind of blurry but I'm holding on to vision. I ain't moving in a hurry. History is waiting and the ink is almost dry. One day I'll be looking down from way above the sky. Today I am a messenger but tomorrow I am history. አይ ጋይስ ቪዲዮ እናያችሁት። ቪዲዮ ሰረቅ አድርጌ ነው የቀረጽኩት፣ ምክንያቱም መቀረጥ የማይፈልግ ሰው አለ። ብቻ አርሰናሎች እንኳን እንደሰላችሁ ለማለት ነው። ዋንጫ አንስታችኋል ከ22 ዓመት ማለት ነው። እኔ ከተወለድኩ በኋላ ማለት አንድ ጊዜ ነው ብቻ ያነሳችሁት። ሰው እንኳን እንደሰላችሁ ለማለት ነው። ጀስት ለመናቅ ምናምን ወይም ለማናደድ ለመሰረብ ለማብሸቅ ምናምን ሰው እንኳን እንደሰላችሁ ለማለት ነው። ሜቢ የኔ ፋሚሊዎች የአርሰናል ደጋፊ ከሆናችሁ ካላችሁ እንኳን ደስ ያላችሁ፣ ለቻምፒየንስ ሊግም ያብቃችሁ። ወደ ቤት እየመጣው ራበኝ፣ ከምታስቡት በላይ ራበኝ። ሆዴ ጮሁ፣ ውስጥ ያለው እንትኖች ጮሁና ምግብ ቤት ገብቼ አነስ ያለች ቀለል ያለች ምግብ ቤት ገብቼ እንዳያችሁት ፓስታ በስጎ ነበር ያዘዝኩት። ከዛ እሱን ላጥ አድርጌ አሁን ወደ ቤት እየገባው ነው። ቤት ገብተን ሻወር እናደርጋለን፣ ፋፈሽ እንላለን። ከዛ ከኤቲኤም ብር አውጥተን ወደ ጓደኛችን እንሄዳለን ማለት ነው። ጀስት ወደሱ እየሄድኩ ያለሁት ሻይ ቡና ለማለት ዘና ፈታ ለማለት ሳይሆን ስለ ኮንተንት ልናወራ ነው። አንዳንድ ለመጀመሪያ ያሰብናቸው ኮንተንት አሉ፣ ስለሱ ማውራት ነው። በደንብ አድርገን በዲቴል ልናወራ ነው። ሰው ያለው ቫይብ አብረን የምናየው ይሆናል። አሁን ጉዞ ወደ ቤት፣ ከዛ ደግሞ ወደ ገርጂ እንሄዳለን። አብራችሁ ቆይ ተከታተሉ። ሰብስክራይብ ያደረጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌትስ ጎ ሌዲስ ኤንድ ጀንትልሜንስ። አሁን ድል ለህዝብ የሚባል ሻወር አድርገን ጨርሰናል። አሁን ደግሞ ልብሳችን ለባብሰን ወደ ውጭ እንወጣለን። ከዛ ጓደኛችን እናገኘዋለን። ከዛ ስለ ኮንተንት እናወራለን። ኮንተንቱ ደግሞ ምን እንደሆነ ፖስት እናደርገን የምታዩት ይሆናል ማለት ነው።
አሁን ልብሳችን ቀይረን ወደ ውጭ እንወጣለን። ተከታተሉ። ሰብስክራይብ ጋይሶች። እንደዚህ ፋፈሽ ብዬ ድል ለህዝብ የሚባል ሻወር አድርጌ ማለት ድል ለህዝብ የሚባል ሻወር ግን ገብታችኋል ምን እንደሆነ ውሃ አለ። ውሃ በባልዲ ሲይዙና በጆግ አድርጋችሁ ወደ ራሳችሁ ማፍሰስ ማለት እንደዛ ነው። በቃ ባጭሩ ሲገለጽ ድል ለህዝብ የሚባል ሻወር ማለት ነው። ድል ለህዝብ ሰዎች ድል ካደረግን ምን እንደሚሉት እንደዚህ ይላል አይደል? እንደዚህ አድርገን ደግሞ እኛ ወደ ራሳችን እናፈሰዋለን ሻወሩ ማለት ውሃው ማለት ሰው ብቻ ጓደኛዬ ለማግኘት ሰዓታችን ደረሰና ደወልኩለት። ከደወልኩለት በኋላ አሁን ሌላ ቦታ ነኝ፣ ወደ ማታ አካባቢ የሚመች ከሆነ ደውልሃለሁ ብለኛል። ስለዚህ በዚህ ሰበብ ደግሞ ላንገናኝ እንችላለን፣ ልንገናኝም እንችላለን። እኔ ምክንያቱም ሌላ ስራ አለብኝ። እሱን አግኝቼ ወደ ሌላ ቦታ ልሄድ ነበር ሀሳቤ። ከዘገየብኝ ወደ ሌላ ቦታ ልሄድ እችላለሁ። ብቻ አብራችን ቆይ፣ ያለውን ቫይብ አብረን የምናየው ይሆናል። እስከዛ የሆነ ቦታ ቁጭ ብለን እንጠብቃለን ማለት ነው። ወይም ወደ ስራ ቦታ ሄደን ዝም ብለን ቁጭ ብለን የካስተመር ወንበር ገብተን ማለት ነው። ቪዲዮ ኤዲት ይደረጋል፣ እዛ ሄደን ኤዲት እናደርጋለን። ብቻ እንሂድ። አብራችን ቆይ፣ ተከታተሉ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሌትስ ጎ ጋይሶች። ጓደኛዬ ለማግኘት ገርጂ ሄጄ ነበር፣ ግን በሚያሳዝን ሁኔታ ስልኩ ሊሰራልኝ አልቻለም። አልተገናኘን። ከዚህ በኋላ ደግሞ የስራ ውላችን ብሎግ የምታዩት ይሆናል ማለት ነው። ተከታተሉ። አይ ጋይስ አትቀየርኩባችሁም እንዴ? ዛሬ መላጣ ሆኛለሁ፣ ፀጉሬ ቆርጬዋለሁ። ከፊት ለፊት ቅርጽ ያላወጣበት ምክንያት ደግሞ አንዳንድ ምክንያቶች አሉ፣ የራሴ ማለት ነው። እንዳያችሁት አሁን ስራ ቦታ ገብተናል። ከተወሰነ ደቂቃ በኋላ ደግሞ ከስቶር እቃ እናወጣለን። ከስቶር እቃ ወጥተን ፐርቼዝ ካለ ወደ ፐርቼዝ እንሄዳለን። ከሌለ ደግሞ ያለውን ቫይብ አብረን የምናየው ይሆናል ማለት ነው። አብራችን ቆይ፣ ተከታተሉ። ሰብስክራይብ ያላደርጋችሁ ግን ሰብስክራይብ አለ። ጋይስ ዛሬ ወደ ፐርቼዝ ከመውጣታችን በፊት ወደ ዝርዝር ፍለጋ ነው የወጣነው። እንዳያችሁት እንደምታዩት ዝርዝር ለማዘርዘር ወጥቼ ነበር። እስካሁን ወደ 3-4 የሚሆኑ ባንኮች ጠይቄያለሁ። ምንም አይነት ዝርዝር ላገኝ አልቻልኩም። አሁን የመጨረሻ አንድ ባንክ አለ፣ ወደ እነሱ እንሄድና አገኘን እዛ አገኘን፣ ካላገኘን ደግሞ ዝርዝር የለም ብለ ይሄንን ብር እናስረክባለን ማለት ስራ ቦታ ሄደን ከዛ ወደ ፐርቼዝ እንወጣለን ማለት ነው። ያለው ቫይብ አብረን ምን ይሆናል። አሁን ወደዛኛው ባንክ እንሄዳለን። ስላስለመዱኝ ነው ወደ እነዛ ባንክ የሚሄደው ማለት ህብረት ባንክ ናቸው። እና አሁን ወደ ባንክ እንሂድ። እዛ ካገኘን ጥሩ፣ ካላገኘን ወደ ስራ ቦታ እንሄዳለን ማለት ነው። ሌትስ ጎ። ባለ 5 ሚሊዮን አረ ከስተመር ነኝ። ከስተመሮች ነኝ ካል የለም። አይ ጋይስ ቪዲዮ ላይ ሰምታችኋት ከሆነ ዝርዝር የለም ብላኛለች። አስተማራችሁ ከሆነ ብያት ራሱ የለም ምናምን ብላኛለች። ግን እንደ ቤታችን የምናየው የምንቆጥረው የአዲስ አበባ ትልቁ ሱፐርማርኬት ሎሚያ ላይ ሄጄ ባለ 5 አንድ ሰጥተውኛል። በቃ እሱ ለስራ ቦታ ሄደን እናስረክባለን። ከዛ ደግሞ ወደ ፐርቼዝ እንወጣለን። አብራችን ቆይ፣ ተከታተሉ። ሰብስክራይብ ያላደርጋችሁ ሂት ሰብስክራይብ ካም ኦን ጋይስ። እና የዝርዝር ጉዳይ በዚህ ከቀጠለ በቃ ስራ የምናውቀው ነው የሚመስለኝ ትላለህ አባቴ። ጋይሶች አሁን ደግሞ ወደ ፐርቼዝ ወጥተናል። አንድ ሱፐር ማርኬት ሄደን የሚገዙ የተወሰኑ እቃዎች አሉ፣ ገዝተን እንመጣለን። አብራችሁ ቆይ፣ ተከታተሉ። እዚህ ጋር ታክሲ እየጠበኩ ነው። ከዛ ታክሲ ከመጣ በኋላ እንሄዳለን ማለት ነው። ተከታተሉ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሌትስ ጎ ጋይስ። የዛሬ ታክሲ በጣም ነው ያስገረመኝ ነው የምላችሁ። እየጠበኩ ነው፣ ቤት ሳልጨርስ ወዲያው ነው የመጣ። ከዛ ገባውና መጣሁ። አሁን ወደ ሱፐር ማርኬቱ ደርሻለሁ። ወደ ውስጥ አብረን እንገባለን። ወደ ፋንቱ ሱፐር ማርኬት ሄጄ ነበር። እዛ የምፈልገው ነገር ስላላገኘው አሁን ወደ ሎሚያድ መጥቻለሁ። የምፈልገው አጣው ማለት ግን ፋንቱ ሱፐር ማርኬት ላይ ሌሎች እቃዎች የላቸውም ማለት አይደለም። ሜቢ ነው የፈለኩት እቃ ኢምፖርታንት ስለሆነ በጧቱ አልቆ ሊሆን ይችላል። ሰው ጀስት ለመግለጽ ብቻ ነው። እንደዛ ስል ፋንቱ የሚረባ ሱፐር ማርኬት አይደለም፣ ወይም ለማቃለል ምናምን ሳይሆን እንዳጣው ብቻ ነው እየነገርኳቸው ያለው። አሁን ወደ ሎሚያድ ሱፐር ማርኬት ልግብቶ
አይ ጋይሶች ሎሚያድ የነበረኝ ቆይታ ጨርሼ ወጥቻለሁ። አሁን የገዛኋቸው እቃዎች ወደ ስራ ቦታ እየሄድኩ ነው ለማስረከብ ማለት ነው። ከዛ ይሄን አስረክበን ወዴት እንደምንሄድ አብረን የምናየው ይሆናል። ወይ ኦርደር እቆጣጠራለሁ፣ ሌላ ፐርቼዝ ካለም ፐርቼዝ ለማድረግ እንወጣለን ማለት ነው። ለማንኛውም ተከታተሉ። ነው የጠበቀ ምግብ ለማሰራት ምን ያስፈልጋል? ግላብ ገዝተን መጥተናል። አሁን ይሄ ደግሞ ሄደን እናስረክበዋለን ማለት ነው። እንዴት ነሽ? አንድ ችክራፕ አዎ ወሳብ ቲም ሬክስ ያው ጊዜው ደርሶ ከስራ ቦታ ወጥተን ወደ ቤት ገብተናል። ኦልሞስት አሁን ወደ 5 ሰዓት አካባቢ ነው ቤት ገባን፣ እራት በላን ምናምን እና የዛሬ ቪዲዮአችን አያችሁት ይሄን መስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ሳፖርት አድርጉኝ። ነገ የተሻለ ቪዲዮ ይዤ እንመጣ ማለት ነው። በነገ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ባይ